አጅሬ ጃኖራን ጨምሮ በበርካታ የሰሜን ጎንደር ቀጠናዎች ከባድ ውጊያ እየተካሄደ የሚገኝ ሲሆን በዚህ ትንቅንቅ ያገዛዙ ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝ ተገለጸ። የአማራ ፋኖ ለሁለት ዓመታት ባደረገው የትጥቅ ትግል እንቅስቃሴ አማራ ጦርነት ሰርጉ ነው የሚለውን አባባል ነው እውን ያደረገው ሲል የአፋድ ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ ዶናይ አበበ ተናገረ። ያገዛዙ ወታደሮች በተለያዩ አካባቢዎች የስምሪት ቀጠናቸውን በመልቀቅ ፋኖን መቀላቀላቸውን ቀጥለዋል። ከሰሞኑ ምዕራብ ጎጃም በባህር ዳር ዙሪያ የሚንቀሳቀሰውን የፋኖ ኃይል ከ20 በላይ የብልጽግና ወታደሮች መቀላቀላቸው ታውቋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ግንቦት 16 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አጅሬ ጃኖራን ጨምሮ በበርካታ የሰሜን ጎንደር ቀጠናዎች ከባድ ውጊያ እየተካሄደ የሚገኝ ሲሆን በዚህ ትንቅንቅ ያገዛዙ ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝ ተገለጸ። አጅሬ ጃኖራን ጨምሮ በተለያዩ አካባቢዎች በርካታ ኃይሉን አሰልፎ በከባድ መሳሪያ የታገዘ ውጊያ በመክፈት በፋኖ ላይ ጥቃት የሰነዘረው የብልጽግና ሰራዊት በፋኖ የተናበበ የማጥቃት ዘመቻ ድባቅ ተመቷል ሲሉ የፋኖ የመረጃ ምንጮቻችን ተናግረዋል። ዛሬም ውጊያዎች በተለያዩ አቅጣጫዎች ቀጥለው መዋላቸውን የገለጹት የመረጃ ምንጮቻችን በርካታ የአብይ አህመድ ቅጥረኛ ሰራዊት መደምሰሱን ገልጸዋል። በፋኖ የተያዙ ቀጠናዎችን ለማስለቀቅ ጥረት እያደረገ የሚገኘው የብልጽግና ሰራዊት የከባድ መሳሪያ ቅንቡላዎችን በመወርወር በንጹሃኖች ላይ ጥቃት መፈጸሙም ተጠቁሟል። ጎንደር በተለይም ምዕራብና ሰሜን ሰፊ ቀጠናዎችን የሸፈነ ውጊያ እየተካሄደ የሚገኝ ሲሆን የብልጽግና ኃይል በእነዚህ ቀጠናዎች ከፍተኛ ሰራዊት በማስገባት ፋኖን አጸዳለሁና የሱዳንን ኮሪደር ለመያዝ በሚል በየቀኑ በከባድ መሳሪያ የታገዘ ውጊያ እያደረገ የሚገኝ ቢሆንም ከፍተኛ ኪሳራዎችን እያስተናገደ እንደሚገኝ ተመላክቷል። የአማራ ፋኖ ለሁለት ዓመታት ባደረገው የትጥቅ ትግል እንቅስቃሴ አማራ ጦርነት ሰርጉ ነው የሚለውን አባባል ነው እውን ያደረገው ሲል የአፋድ ሸዋ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ ዶናይ አበበ ተናገረ። ብልጽግና አለኝ የሚለውን የጦር መሳሪያና የሰራዊት ኃይል በአማራ ሕዝብ ላይ ቢያዘምትም የጦር መሳሪያውን ተቀብለ ነው የአማራ ፋኖ ታጥቆት ነው የሚገኘው። በዚህም የሁለት ዓመታት የትጥቅ ትግል እንቅስቃሴ ውስጥ አማራን በጦርነት ማንበርከክ እንደማይቻል አረጋግጠናል ብለዋል። የሀገር ውስጥ ፋሽስቶች አማራን ለማንበርከክ ጥረት ቢያደርጉም ሳይሳካላቸው ቀርቷል ሲልም ጨምሯል። አርበኛ ዶናይ እጅ እየሰጡ ስላሉ የፋኖ አባላት ያነሳንለት ጥያቄ ስርዓቱ በፋኖ ስም አስርጎ ያስገባቸው ትግሉን ለማኮላሸት የገቡ ናቸው። እነዚህ ኃይሎች ወደፊትም ትግሉ እየጠራ ሲሄድ ከፋኖ አደረጃጀት ውስጥ መውጣታቸውን ይቀጥላሉ ሲልም ገልጿል። አርበኛ ዶናይ በአጠቃላይ በተለይም እጅ እየሰጡ ስላሉ የፋኖ አባላት የሚነግረን ይኖራል። አድማጭ ተመልካቾቻችን ተከታትለን እንመለስ። እሺ፣ አመሰግናለሁ። ፋኖ ዶናይ አበበ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ ነኝ። እንግዲህ እንደተነሳው የአማራ ፋኖ ወደ ትግል እንቅስቃሴ የገባው በኢትዮጵያ የስርዓት ታሪክ ውስጥ የአማራ ህዝብ በማንነቱ ላይ ያነጣጠረ ግፍና በደል ብሎም ደግሞ ከሀገሪቱ የፖለቲካ ሲስተም ውስጥ የተገለለ በህገ መንግስት ደረጃ ማንነቱ የተቀዳ ህዝብ ሆኖ ነው ወደ ህልውና ጦርነቱ የገባው። እንግዲህ ይህንን የህልውና ትግል ሲጀመር አካባቢ የስርዓቱ ጀነራሎች እና አዋጊዎች የአንድ ሳምንት በጣም በዓለም ውስጥ ቀላሉ ጦርነት ነው እያሉ ሲያሾፉበት ነበረ። ይሄ ግን አማራ ጦርነት ሰርጉ ነው የሚባለው መሬት ላይ ያስመሰከረበት ነው። ወደ አማራ ክልል ይዘውት የገቡት ከባድ መሳሪያ ከዲሽቃ እስከ ሞርተር በፋኖ እጅ ተማርኮ ስርዓቱ አለኝ የሚለውን የኮማንዶና የአየር ኃይል ሁሉንም በሚባል ደረጃ ወደ እኛ ቢያመዘምትም አብዛኛውን መሳሪያ ተቀብለናቸው የአማራ ህዝብ ታጥቆት ነው የሚገኘው። በተለይም ደግሞ በአራቱም ጠቅላይ ግዛት የሚንቀሳቀሰው ሰፊው የአማራ ሰራዊት ይህንን የአማራ ህዝብ ላይ ያንዣበበውን የህልውና ጦርነት ሙሉ ለሙሉ በመቀልበስ እና ከሰዓቱ መሳሪያውን ተቀብሎ ታጥቆታል ማለት ነው። በዚህ 2 ዓመት ውስጥ ያሳይ ነው አማራን
ታግሎ ማሸነፍ እንደማይቻል ነው። እንኳንስ በሀገር ውስጥ የተነሱ ፋሽስቶች ሌሎችም ዘረኞች ወደ ኢትዮጵያ ብሎም ደግሞ አማራን ለማንበርከክ ቢመጡም እንዳልተሳካላቸው እና አብይ አህመድ ከዚህ ትምህርት ሲወሰዱ ይመስለኛል። ከዚህ በኋላም አማራን ለመጨፍጨፍ ለተነሱ ሁሉ ትምህርት ተሰጥቶበታል። በዚህ 2 ዓመት ውስጥ ያየነው የህልውና እንቅስቃሴ ነው የሚመስለው። ይሄ እንግዲህ የመጀመሪያው አይደለም። በተለይ በሸዋ አካባቢም እንደዚህ አይነት አብረን የእንስራን ጥያቄ ገፍተው እጃቸውን ለመንግስት የሰጡ ራሳቸውን በሌለ መሬት ላይ ቆልለው የሸዋ ዕዝ መሪ ነን የሚሉትም እጃቸውን ለመንግስት ሰጥተዋል። ይህ የመጀመሪያ ጊዜ አይደለም። እነዚህ ሰዎች ደግሞ የስርዓቱ ደህንነት እንደሆኑ ከስርዓቱ ጋራ ከጀኔራሎቹ ጋራ እንደሚገናኙ ሙሉ መረጃዎችን በጊዜው አጋርተን ነበር። ምናልባት በሌላ አሰላለፍ ውስጥ ያሉ ወንድሞች አሁንም ደግሞ እንደዚህ አይነት እንቅስቃሴዎች ያሉ ይመስላል። ነገር ግን ወደ ፋኖ አስርጎ ያስገባቸው ኃይሎች በዚህ ባሉና ትግል ውስጥ አንዳንዱን የስልጣን የማስመሰል በአውራጃዊነት የተከፋፈለ ተራ የጎጠኝነት አጀንዳ ውስጥ ገብተው በስልጣን ፍቶት የወደቁ ራሳቸውን ንጉስም አራጊም ፈጣሪም አድርገው የሚፈጥሩ ኃይሎች ሁሉ በትግል ውስጥ ያየንበት ሁኔታ ነው ያለው። ከተራ ህልውና ትግል ይልቅ ወደ ቡድንና ወደ ግለሰብ ብሎም ደግሞ በአውራጃዊነት የታጠረ የትግል እንቅስቃሴ ሊያደርጉት የፈለጉት አካሎች አሉ። በዚህ ትግል ውስጥ እነዚህ አይነት እንቅፋቶች በትግል ሂደት ውስጥ ይፈጠራሉ። አንደኛው ሰሞኑንም መንግስት አስርጎ ያስገባቸው ኃይሎች ቀስ ቀስ እያሉ ከትግሉ እየወጡ እንደሆነ ነው የሚገባኝ። እኔ በግሌ ትግሉ ከዚህ በላይ ይጣራል። አሁንም ገና ለስልጣን ብለው የሚታገሉ ምናልባትም ከወንድሞቻቸው ጋር አንድ ያለመሆንን እንትን እየገፉ ወደ ሌላ ትግሉን አታራ ውስጥ ለመክተት የሚንቀሳቀሱ አካሎችን በግልጽ ያየንበት ነው። አሁንም ከዚህ በላይም ሊቀጥል ይችላል። ወደ ፋኖ ያሰገሰጋቸው በደህንነት ስም ያስገባቸው ብዙ ኃይሎች ይኖራሉ። እነዚህ ግን ትግሉ እየጠራ ሲሄድ አልፎም ደግሞ መሬት ላይ ያለው ሰራዊት ወደ አንድ ወጥ የሆነ ድርጅት ሲታቀፍ እነዚህ አካሎች ሁሉ እያሉ መውጣታቸው የሚጠበቅ ነው። ነገም ምናልባት ስራቸውን ያልጨረሱ በፋኖ ትግል ውስጥ በመሪነት ደረጃ ያሉ ሊኖሩ ይችላሉ። ይሄንን ነው ማለት የምፈልገው። ምናልባት ይሄ አሁን ያልሽኝ እንትን በሸዋ አካባቢ በመራቤት አካባቢ ሲንቀሳቀሱ የነበሩ ወንድሞች ግማሾቹ ወደ አዲስ አበባ፣ ግማሾቹ ወደ አለም ከተማ እየገቡ እጃቸውን ለጸጥታ ኃይል ሰጥተዋል። ምናልባት ከ50 የማይበልጡ ሰራዊቶችን የአካባቢያቸው ልጆች ይዘው ክፍለ ጦር መስርተናል ብለው ትግሉን እንቅፋት ሊፈጥሩ የፈለጉ ከብአዴን ተልዕኮ ተሰጥቷቸው የገቡ ኃይሎች ነበሩ። ነገር ግን አሁን ምናልባት ወደ ስርዓቱ እየገቡ ነው ያለው። ይሄ ህዝባችን ውስጥ እንትን ያለው በተለይም ደግሞ እነዚህ ሰዎች ኬላ ጥረው የሚዘርፉ አንዳንዱ ትግሉን በመረበሽ ሲያደርጉት የነበረው እንቅስቃሴ ሸዋ አካባቢ በግልጽ ማህበረሰቡ ተረድቶታል። ሌሎችም አካባቢዎች ያለው እንቅስቃሴ እንደዛ ነው። ከባዴን ጋራ የነበራቸው የዝምድና እንቅስቃሴ እየወሰደ እጃቸውን ሊያሰጣቸው ይችላል። ጋራንትድ የሚሰጣቸው አካል እስከተገኘ ድረስ እየገቡ ነው ያለው ትግሉ ላይ። ነገር ግን እስካሁንም ድረስ የፋኖን ስም ሲያጠለሹ የነበሩ መሬት ላይ ብዙ ውጥንቅጦችን ሲፈጥሩ የነበሩ ኃይሎች ከዚህ በኋላም እንደዚህ አይነት ነገሮችን ቢያደርጉ የሚጠበቅ ነው የሚሆነው። መሬት ላይ ያለው ህዝባችን በተለይ የሸዋ ትግል ከሌላው አካባቢ ላይ የት የሚያደርገው ቅርጽ የያዘ ነው። ትግሉ ህዝባዊ ተደርጓል። የፋኖ ሰራዊት ብቻ ሳይሆን ትግሉን ህዝባዊ ያደረገ ነው። በአባት አርበኛ ደረጃ በሰራዊት ደረጃ የሚሰለጥነው በሁሉም የሸዋ አውራጃዎች ለየት ይላል። ይህንን ትግል የሚጠብቀው ምናልባት በመሪ ደረጃ ያሉት ታጋዮች ብቻ አይደሉም። ህዝባችንም በአትኩሮት ነው ትግሉን የሚከታተለው ማለት ነው። ስለዚህ በሌሎች አካባቢዎች ላይም መንግስት እጁን አስገብቶበት እንደሚያደርገው ሁሉ ይህን እንቅስቃሴ ወደ ዜሮ ብዜት ለመውሰድ ከፍተኛ እንቅስቃሴ እያደረገ እንደሆነ ብአዴን እናውቃለን። ስለዚህ ማህበረሰብ ውስጥም ህዝብ ውስጥም እነዚህ ሰዎች በአንድም በሌላም ከትግሉ መውጣታቸው እፎይታን ነው የሚፈጥረው የሚል እምነት ነው ያለኝ። እንግዲህ የፋኖ ትግል የህልውና ነው። የመጥፋት ያለ መጥፋት የአማራ ህዝብ ለሺህ ዘመናት ጥላቻ ሲነዛበት የነበረ ህዝብ ነው። በትርክት አማራ እንደ ኢትዮጵያን በመሰረተ ሀገር ባቀና እንደ ጨፍጫፊ
እንደ አምባገነን ፊውዳል ብለው ስም እየሰጡት ብዙ ዘመናት ሲጨቁኑት ኖረዋል። ይህንን በክፍለ ዘመን አንድ ጊዜ የሚነሳ ትግልን ያዝነው። ትግሉን ለስር ነቀል ለውጥ አድርገን ይህ ስርዓት እስካልወደቀ ህገ መንግስቱን በራሳችን እጅ ዳግም እስካልጻፍነው ድረስ የአማራ ህዝብ መሞቱ አይቆምም እና በሁሉም አካባቢ ያሉ ወንድሞቻችን ስርዓቱን እስከ መቀየር ድረስ ጸንተው እንዲታገሉ አልፎም በትግሉ ውስጥ የሚያጋጥሙ ትናንሽ ነገሮችን በንግግርና በውይይት መፍታትን እንዲያስቀድሙ ነው መልዕክት ማስተላለፍ እንፈልገው። አሁንም ያሉት የተጀመሩ ስራዎች በተለይም ደግሞ የአማራ ትግል ኦልሞስት ወደ 2 ድርጅት መጥቷል። ሌላው ድርጅት ተብሎ ለመጥራትም ባያስደፍር ማለት ነው። የተሟላ መሪና ተመሪ ኖሮት ከተጨረሰ በኋላ ቁጭ ብሎ የአማራን ትግል ወደ አንድነት የሚመጣበትን መስመር ማብጀት ይበጃል። ከዛ ውጪ ጠቅላይነት፣ አምባገነናዊነትና የተራ ሽፍትነት፣ ነፍሰ ገዳይነት የሚያደርሰው የአማራን ትግል ከፍ ያደርገው ስርዓቱን አሸንፈን ነፃ መውጣት የምንችለው ድርጅታዊ መዋቅር ሲኖረን ወጥነት ያለው የአመለካከት አንድነት ሲፈጠር ነው። ባልተጨበጠ የአይዲዮሎጂ ልዩነት አለ የተባለ የሚቧቸረውን የአጀንዳ ማንጋጋት ወደ ጎን ብሎ የአማራን ትግል በስክነት አሸናፊነቱን እንዲያዘጋጅ ማድረግ የሁላችንም ግዴታ ነው ማለት የምፈልገው። አመሰግናለሁ። የአገዛዙ ወታደሮች በተለያዩ አካባቢዎች የስምሪት ቀጠናቸውን በመልቀቅ ፋኖን መቀላቀላቸውን ቀጥለዋል። ከሰሞኑ በምዕራብ ጎጃም ባህር ዳር ዙሪያ የሚንቀሳቀሰውን የፋኖ ኃይል ከ20 በላይ የብልጽግና ወታደሮች መቀላቀላቸው ታውቋል። በከተማዋ ዙሪያ ካገዛዙ ስምሪት ተቀብለው በተለያዩ ጊዜያት ከፋኖ ጋር አውደ ውጊያዎችን ሲያደርጉ የቆዩ የሚሊሻ ኃይሎችን ጨምሮ ከ20 በላይ የሚሆኑ በዚህ 2 ቀናት ውስጥ ፋኖን መቀላቀላቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። የፋኖ ኃይሎች ከሚያደርጉት የግንባር ተጋድሎ ጎን ለጎን የብልጽግናን ሰራዊት የማስከዳት እንቅስቃሴዎችን አጠናክረው መቀጠላቸውም ጭምር ተጠቁሟል። ሰራዊቱ አሁንም ከተለያዩ አካባቢዎች የስምሪት ቀጠናቸውን በመልቀቅ የፋኖ አደረጃጀቶችን መቀላቀላቸውን ቀጥለዋል። አገዛዙ 2 ዓመታትን ባስቆጠረው በህዝብ ላይ በከፈተው ጦርነት ውስጥ አዲስ ምልምል ወታደሮችን በቂ ስልጠና ሳይወስዱ ወደ ጦርነት እየማገደ እንደሚገኝ ይታወቃል። በዚህም አዲስ ስምሪት የተቀበሉ ወታደሮችን ጨምሮ በርካታ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ፋኖን እየተቀላቀሉ እንደሚገኙ ወታደራዊ ምንጮቻችን ገልጸዋል። በተያዘም ከጎጃም ሳንወጣ ከፍኖተ ሰላም ከተማ በቅርብ ርቀት ገውቻው እየተባለ በሚጠራው አካባቢ ለወታደራዊ ቅኝት በሚል እንቅስቃሴ ላይ በነበሩ የብልጽግና ወታደሮች ላይ በተፈጸመ ድንገተኛ ጥቃት የአድማ ብተና አባላትን ጨምሮ በርካቶች ከፍተኛ ጉዳት ደርሶባቸዋል ተብሏል። ቀረር እየተባለ ከሚጠራው አካባቢ ከሚገኘው ወታደራዊ ካምፕ ተነስቶ ወደ ጅጋ አቅጣጫ የተንቀሳቀሰው ሰራዊቱ ገውቻው እየተባለ በሚጠራው አካባቢ በጠበቀው የፋኖ ኃይል ያላሰበውን ሽንፈት አስተናግዶ ወደ ካምፑ ተመልሷል። ምዕራብ ወሎ መሃል ሳይንት በተፈጸመ የደፈጣ ጥቃት የወረዳውን የሚሊሻ ጽሕፈት ቤት ኃላፊ ጨምሮ 4 የሚሊሻ ኃይሎች እርምጃ ተወስዶባቸዋል። ወደ ቦታው ዘልቀው በመግባት ድንገተኛ ጥቃት የከፈቱት የፋኖ ኃይሎች የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 4 የሚደርሱ የሚሊሻ አባላትን በመደምሰስ ከአካባቢው ተሰውረዋል ተብሏል። ይህንንም ተከትሎ የብልጽግና ኃይል በቡድን መሳሪያዎች የታገዘ ተኩስ የከፈተ ቢሆንም በፋኖ ላይ ጉዳት ማድረስ ሳይችል ቀርቷል። በተመሳሳይ መቅደላ ወረዳ ከደብረ ዘይት ወደ ማሻ ከተማ ለመግባት በተንቀሳቀሰው ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት ከ13 በላይ የሚሊሻና የአድማ ብተና ኃይሎች ሙትና ቁስለኛ ሆነዋል። ወደ ማሻ ከተማ ለመግባትና ጥቃት ለመፈጸም አስቦ የተንቀሳቀሰው የብልጽግና ሰራዊት በደረሰበት ማጥቃት ሙትና ቁስለኛውን ሰብስቦ ወደ መጣበት ተመልሷል። እንዲሁም በዛሬው ዕለት በአምባሰል ተራሮች ዙሪያ በተለያዩ አቅጣጫዎች የብልጽግና ሰራዊት በከባድ መሳሪያ የታገዘ ተኩስ የከፈተ ቢሆንም በአካባቢው በሚንቀሳቀሰው የፋኖ ኃይል ያጠፋ መልስ ተደርጎበታል። ፋኖን ፊት ለፊት መዋጋት ዋጋ እንደሚያስከፍለው የተረዳው ሰራዊቱ ከባድ መሳሪያዎችን አስከታትሎ ወደ ፋኖ ቀጠናዎች በመተኮስ ውጊያዎችን ከፍቶ መዋሉ የተነገረ ሲሆን በዚህም በፋኖ በኩል ያጠፋ መልስ ተደርጓል ነው የተባለው።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።